በየዓመቱ ከሚጥለው ዝናብ ከ36 እስከ 40 ቢሊዮን ኩቢክ ሜትር የከርሰ ምድር ውሃ የምታገኝ መሆኗ የሚነገርላት አገራችን ኢትዮጵያ ከ70 እስከ 90 በመቶ የሚሆነውን የመጠጥ ውሃም የምታገኘው ከዚሁ ከከርሰ ምድር ውሃ ሀብት ላይ መሆኑ ይነገራል። የሀገራችን አብዛኛዎቹ ቦታዎች የክረምት ዝናብ የሚያገኙ ሲሆኑ ከሚዘንበው ዝናብ 10 በመቶ የሚሆነው ደግሞ ወደ መሬት እንደሚሰርግ ነው ተመራማሪዎቹ የሚያስረዱት። በዚህ ልክ የከርሰ ምድር ውሃ እንዳለው ሀገር ሀብቱን ተጠቅመንበታል ወይ?